ሰላም የተወደዳችሁ፣ ዛሬ የምናየው ስለ ሕክምና ወይም ደግሞ ስለ ሆስፒታል ነው። እንደምታዩት እንግዲህ በኢትዮጵያ የፍትሐብሔር ሕግ የፍትሐብሔር ጉዳዮችን የሚዳኘው የኢትዮጵያ ሕግ ስለ ሕክምናና ወይም ደግሞ ስለ ሆስፒታል ድንጋጌዎች አሉ። ወደ የሐኪሞችን ግዴታ የሚመለከት ራሱን የቻለ ሕግ አለ። ለወደፊቱ የምናየው ይሆናል። ለዛሬው ግን የሕክምናው ትርጓሜ ምንድን ነው? እንዴት ይፈጸማል? ከውል በኋላ ያሉ ተከታይ ውጤቶች ምንድን ናቸው የሚለው እናያለን። ያው እንደምታዩት የሕክምናው ትርጓሜ በፍትሐብሔር ሕጉ አንቀጽ 2639 በግልጽ ተደንግጓል። የሕክምናው ማለት አንድ ሐኪም ውለታ ገብቶ የሚገባውን ገንዘብ በመቀበል ለአንድ ሰው የሕክምና ስራዎችን እንዲያደርግለትና በተቻለው መልካም ጤና እንዲቆይ ወይም ሊያድነው የሚደረግ ውል ነው። እንግዲህ የሕክምና ሙያ ይሄ ውል የሚደረገው የሕክምና ሙያ ባለውና ያው በታመመ ሰው መካከል ነው። የሕክምና ሙያ የሚለውን እንደምታዩት ትርጉም ተሰጥቷል በአንቀጽ 2640 ላይ የሕክምና ውልን የሚመለከቱ ደንቦች ለቀዳጆች ወይም በእንግሊዝኛ ይመስለኛል ሰርጅን ሐኪም ለሚባሉት፣ ለጥርስ ሐኪሞች፣ ለአእምሮ በሽታ ሐኪሞች፣ ለራዲኦሎጂ ወይም ደግሞ ራዲዮሎጂ የሚባለው ይመስለኛል፣ ለአዋላጅ ሴቶች፣ ለአስታማሚዎች፣ ሰዎችን ከማከም ኪነ ጥበብ ጋር ተያይዘው የሙያ ተግባርን የመሳሰሉት የሚሰሩ ሌሎች ሰዎችም ላይ ይፈጸምባቸዋል ይላልና ይህ በሆስፒታል ወይም ደግሞ በሐኪምና በታካሚ መካከል የሚደረገው ውል እነዚህ ሰዎች መካከልና በታማሚዎች መካከል የሚደረጉ ሕክምናዎችን ያካትታል ማለት ነው። የሆስፒታል ውል ትርጓሜ የሆስፒታል ውል ማለት አንድ የሆስፒታሉ መስሪያ ቤት ስለ አንድ የታወቀ በሽታ ብዙ ሐኪሞች ወይም አንድ ሆኖ ለአንድ ሰው የሕክምና ስራዎችን ሊደረግለት የሚደረግ ውል ነው። ውሉ እንዴት ይፈጸማል የሚለውን ያው እንደምታዩት መውለድ ይቻላል። ሌላ ስለ ታከመው ሰው ግዴታ የታከመ ሰው በእርሱ ፈንታ ሶስተኛ ሰው ውሉን ያደረገለት እንደሆነ የታከመው ሰው ለሐኪሙ የሚገባውን ገንዘብ ወይም ደግሞ ለሆስፒታሉ መስሪያ ቤት ዋጋውን የሚከፍለው በእርሱ ፈንታ ውሉን ያደረገው ሰው አባቱ፣ እናቱ ወይም በሕጉ መሰረት ወይም በውል ስለ ጤናው አጠባበቅ ግዴታ ያለበት ሰው ሲሆን ውሉን በተደረገ ጊዜ ፈቃደኝነቱን ለማስታወቅ ያልቻለ ወይም በዚህ ጊዜ ሕክምና ሊደረግለት አስቸኳይ ሲሆን ነው። ምናልባት እንግዲህ ድንገተኛ አደጋ ገጥሞ ወይም ደግሞ ሕክምናው የሚያስፈልገው ሰው መናገር ፈቃዱን መግለጽ የማይችልበት ሁኔታ ላይ ከሆነ እነዚህ በሕጉ ላይ የተጠቀሱ የቤተሰብ አባላት በእሱ ፈንታ ሶስተኛ ሰው ተብለው ወይም ደግሞ እሱን ወክለው ውል ሊያደርጉ ይችላሉ እና ብዙ ጊዜ ሕክምና ላይ ራሱን የሳተ ከፍተኛ አደጋ የደረሰበት ሰው ላይ ቤተሰብ እንዲፈርም ወይም ደግሞ የሆነ ግዴታ ከሆስፒታሉ ወይም ደግሞ ሕክምናው ከሚያደርገው ሐኪም እንዲፈርሙ የሚጠየቁት ለዚህ ነው። እሱን ተክተው ፍቃድ እንዲሰጡ እንግዲህ ድንገተኛ ነው፣ የተለየ ውክልና አያስፈልገውም። ምናልባት ግን ቤተሰብ ስለመሆኑ ማረጋገጫ፣ ወንድም ወይም እህት ስለመሆኑ ማረጋገጫ እንዲያቀርብ ሊጠየቅ ይችላል ማለት ነው። ሌላው ሐኪሙን ስለጠራው ሰው ግዴታ ይላል። ሌላ ሰው ብሎ ከሐኪሙ ወይም ከሆስፒታሉ መስሪያ ቤት ጋር ውል ያደረገ በሌላ ሰው ብሎ ከሐኪሙ ወይም ደግሞ ከሆስፒታሉ መስሪያ ቤት ጋር ውል ያደረገ ሰው ለሐኪሙ ስለሚገባው ገንዘብና ስለ ሆስፒታሉ መስሪያ ቤት ዋጋ አከፋፈል የሚገደደው ሕክምና ለተደረገ ሰው በሕጉ መሰረት ወይም ስለ ጤናው አጠባበቅ ውል ያደረገ እንደሆነ ቤተሰብ ከላይ የዘረዘርናቸው የቤተሰባዊ ግንኙነት ያላቸው ሰዎች ወይም ደግሞ በሕግ የጠባቂነት የተንከባካቢነት ግዴታ ያለባቸው ሰዎች ሊሆኑ ይችላሉ። ሌላው ለሐኪሙ ወይም ለሆስፒታሉ መስሪያ ቤት ራሱ ኃላፊ መሆኑን በግልጽ የተስማማ ሰው ሊሆን ይችላል። አንዳንድ ሰው በበጎ ፈቃደኝነት የሕክምና ወጪውን ችዬ አሳክማለሁ ብሎ ቃል ከገባ ያን እንዲከፈል ይገደዳል ማለት ነው። ሌላ እንግዲህ በሕክምና በውሉ መሰረት ባይደረግ የሕክምና ስህተት ቢፈጠር ምንድነው ሕጉ የሚለውን በቀጣይ የምናይ ይሆናል።
እስከዛው ሰላም ቆዩ።